ታናሽ ወንድሜ ነበር። የዛሬ አንድ እሑድ ቀን ነው 2 ሳምንት አልፏል እና በጣም ታሟል። ኢትዮጵያ አየር መንገድ ነው ሰራ እና እንትን ተሳፈለት ነርቭና ዲስክ መሸራት ነው ተባለ። ወደ 12000 አሳየ ነው። ከዛ በየቀኑ እንድታሽ የፊዚዮቴራፒ ታዘዘለት። ምንም ለውጥ ጠፋ። በምርኩስ ቤት ጀመረ። በጣም ተሳቀ። እንደ ጌታ ሆይ ምንድነው ይሄ አንድ ፍሬ እንዴት ሊሆን ይችላል ብዬ በቃ ፎቶውን በቦርሳዬ ውስጥ አድርጌ እዛች ጥግጋ ነው ቁጭ ያልኩት። ስመጣ ይሄ ጉባኤ አይታይም፣ አገልጋዮችም ተጋብዟል ያለት እና የእግዚአብሔር ኃይል መጣ። አንድ የታመመ ሰው አለ፣ ቤተሰቡ የተጨነቀበት አለ። ዛሬ ከሱ ተለየ፣ በሽታው ተነጠቀል። ቤተ ዘመድ ሁሉ ዛሬ አፋቸውን በእጃቸው በአፋቸው ላይ ይጭናሉ አለ። በዛሬ ዕለት በዚህ ደቂቃ ውስጥ ይሆናል ይሄ ነገር። አርጌታው ይሄ ነገር የኔ ነው። ፎቶ ማውጣትም ባይጠበቅብኝም አሜን ብዬ ነው ተቀበልኩት። በእውነት እነሱ ሲናገሩ እኛ አይመስልንም የእውነት ይሁን ብለን እንጠራጠራለን። የእውነት ይሄ ነገር ለሁላችን ለጴንጤዎች ይሄ ጥንካሬያችን እውነት ነው። እግዚአብሔር ከተናገረ ይሆናል። ሰዓት ላሳጥረው ህልም ታያላችሁ አለ። ህልም አየሁት። ምድርቷ ስትንቀጠቀጥ ነው ያየሁት። ፎቅ ላይ ነበርኩና ምንድነው ይሄ ነገር? አንድ አውሬ 4 እግር ያለው እንዲህ ሮጣ። ኧረ በኢየሱስ ስም ይሄ አውሬ ግንስ እንዲህ ይገለበጣል። ሲገለበጥ ይሄ እንትኑ እንደ እባብ አይነት ነገር ነው። ከዛ አላ ቆራርጦት ሽክሽክ አርገው ቆራርጦት ዳግም ላይ ነሳ አውሬ። በኢየሱስ አንድ ገጀራ የሚሰጠኝ ሰው አለ። ማን እንደሆነ አላውቅም። ከዛ በኢየሱስም ብዬ ሽክሽክ አርገ ቆራርጬ ወደ ጥልቅ እንጥላለሁ። ውርቀን ነው ጌታው ያርፍ ገብቼ አቤቱ ይሄ ቃል ይደረግልኝ። በእውነት ነገ ጠዋት ሰበር ዜናው ልስማ አልኩ። አሁን ጠዋት ደውዬ እንዴት አደርክ ወንድም? ኧረ ሰላም ነው ያደርኩት። ሰላም? አዎ። እንዴት አደርክ? እንቅልፍ የለም፣ መቀመጥ የለም፣ መሄድ የለም። በእውነት እንዴ ተዳራሮችነት ሲያጣሪ ጉዳይ እንዴት ነው አልኳት። ከዛ ሄደች። ኧረ በጣም ሰላም ነው። ሰላም ነው? አዎ ሰላም ነው። ምርኩሱን ጣለ። ጎን ያለው ሰው የእናንተ ቤትም ሰላም ነው በል። አሁን መልእክት ያልነገሩ ሰዎች ቤታችሁ ሄዳችሁ ከዚህ በኋላ የዘመናችሁ ጥያቄ ይፈታል። ሰድባኪቹና የዘመናት ጥያቄ ዘር መንዘሬ ላይ አንቆ የያዘ እባብ ዘንድሮ ይሞታል። ይኸው ከዚህ እንደሄድክ ራእይ ውሰደው ይሁን፣ ውሰደው ይሁን። የተዘጋ ባጀት የሚከፍተው 4 ሰዎች አሉ። የሥራ በር ተዘግቶ እየተጨነቁ ያሉ አለ። ነገ ይገባል። ነገ ምርኩዝ ጣለ። በሁለተኛ ጫምጭቡለት ተባረክ ይበሉት። እስኪ ተባረክ ይበሉት። በደንብ ተባረክ ይበሉት። ይቀጥልበት በሉት። የሰሩት በላ የሚያፈሩበት ዓመት ነው። አንድ ሰው ደግሞ ይኸው ደጋሚዎች ተሰብስቡ ያንተ ጉዳይ ላይ የገቡት ቃል ኪዳን ገብቶ ቁጭ ያደረጉት ሰውዬው እዚህ አለ። ዛሬ እግዚአብሔር እንዲበል ብሎ ከዚህ ሰዓት ጀምሮ ፈትቻለሁ። 5 አይደለም 20 ሰው ሲፈታ አሁን የእግዚአብሔርን ስራ